ግን በጣም ነው የምወደው ውስጤ ላይ ያለ ግን ላክሎች ምንድነው ያወራው? ከጓደኛሽ ጋር ነው ያወራው? ከኔ ጋር እኔ ነኝ ስልኩ እኮ እኔ ጋር ነው ያለው። ግን ጓደኛዬ በሌላ ኢሞ ወይ ስታስቀምጥ እኔ ደግሞ በዚህኛው ነክቼ አስቀምጬ እልክለታለሁ። እንደዛ ስለላ ስለዚህ አሁን ምን ላይ ናችሁ ታዲያ? እያወራን አይደለንም፣ ልንግባባ አልቻልንም። እሱ ይቅርታ ጠይቆኝም እኔ ማስታውሰው ያን ቀናቶችን ያን ጊዜውን እና በትክክል ላዋራው አልቻልኩትም። ሁለተኛዋን አንቺን ማለት ነው ወይ ፌኳ አንቺን ጀነጀነሽ? አፈቅርሻለሁ ነው አለሽ? አይ እንደሚያፈቅር ምናምን ባይነግርም ተገናኝተን እና እኔ ኢትዮጵያ እንዳለው ነው ማወራው እሱን እና ተገናኝተን ምናምን ልናወራ ብዙ ነገር እነግርሻለሁ ምናምን ስለኝ ያው ንዴቱም አላስቻለኝም። እሺ ምናምን ብዬ ዘጋውኝ። ከዛ በኋላ ተኝቻለሁ ብዬው ነበረ በዛኛው ኢሞ። ከዛ ደግሞ ወይ እንቅልፌ እምቢ ብሎኝ እኮ ኢሞ ቲክቶክ እያየው ነበረ ብዬ ደግሞ ደወልኩኝ። ወይ እኮ እኔም እኮ አልተኛውም ቲክቶክ እያየው ነበረ አለ። እሺ በቃ እንደዛ ከሆነ ደህና ደር ብዬ በጠዋቱ ሁሉም ቦይስ ላካደርጉለት ከዛ ዘጋሁት። እሺ እና ምንድን ነው የተፈጠረው? አናወራም በቃ ያ ለእኔና ለሱ የመጨረሻ ቀን ነው። እሺ ምንድን ነው የምትፈልጊው? ጥፋት እንደሰራውም አንድ ነገር ይሰማኛል። ሁለተኛ ደግሞ እንዴት ማውራት እንዳለብኝም ራሱ ግራ ገብቶኛል። ልጆች አሏችሁ? አንድ ልጅ አለችኝ የ3 ዓመት። ይህንን ነገር ለምንድን ነው ለማድረግ ምን አነሳሳሽ? አይረዳኝም። አንዳንዴ እኔ እዚህ ያለውን ሁኔታ ምናምን ስነግረው እሱ ዘና ብዬ እንደምኖር ምናምን ነገር ነው የሚመስለው እና ችግሬ ምናምን ስነግረው አይረዳኝም። ለእኔ ጊዜ የለሽም ምናምን አታወሪኝም ምናምን አይ ቲንክ ከሌላ ሰው ጋር እንደማወራ ምናምን አድርጎ ስለሚያስበኝ እንዴት ሰው በራሱ ሳይደርሰው ሰውን አይጠረጥርም ብዬ እስቲ ቼክ ላድርገው ብዬ እንደዛ አደረግኩኝ። እሺ ሚውት አድርጊና አዳምጪ። እድሜሽ ምን ያህል ነው? 23 በስንት ዓመትሽ ነው ያገባሽው? በ17 እሺ ሚውት አድርጊ። አሁን ይሄ የልጅነት ችግር አለማስተዋል። አሁን እሱ ልክ ነው እያልኩሽ አይደለም፣ ሁሌ የሚያደርገው ነገር እኔ ነግሬያችኋለሁ። የፍቅረኞቻችሁ ወይ ትዳር ውስጥም ካላችሁ በርቀት ላይ ትዳራችሁን እየመራችሁ ያላችሁ ሰዎች የባሎቻችሁ ወይ የፍቅረኞቻችሁን ስልክ የማየት እድል ቢኖራችሁ ሲንግል ነው የምትሆኑት ብዬ ተናግሬያለሁ። አሁንም እሱ ነው የምደግምላችሁ። ያደርገዋል፣ ሁሌ የሚያደርገውን ከሌሎች ሴቶች ጋር ሁሉ ያወራል። ብዙ ፍቅረኞች አሉት፣ ብዙ እንገናኝ የሚላቸው ሴቶች አሉት ማለት ነው። ምንም ይህ ሳይታለም የተፈጠረ ጉዳይ። አሁን እሱ ወደ ጎን እናድርገውና አንቺ በምንም አይነት ሁኔታ ቢሆን እንደዚህ አይነት ነገር ማድረግ የለብሽ። መሰለል አያስፈልግም። እግዚአብሔር ራሱ እጅሽ ላይ አምጥቶ ይጥልልሻል እኮ ክፉ ሀሳብ በዙሪያሽ የሚያረጉ ሰዎች ካሉ። ልብሽ ንጹህ ከሆነ እንደው ምንም ቢሆን ምን ወደ ፈተና እንዳትገቡ ትጉና ጸልዩ ነው አይደል የሚለው መጽሐፍ ቅዱስ። ሰዎች ወደ ፈተና እንዳይገቡ እንጣርላቸው እንጂ ወደ ፈተና ውስጥ እናስገባቸዋለን። ፍቅረኞቹ የምትፈትኑ ሰዎች፣ ትዳራችሁ የምትፈትኑ ሰዎች እንዳይፈተን ነው እንጂ ማድረግ ያለባችሁ። በተቻለ መጠን የሚፈትነው ነገር ወደ ፈተና የሚፈታተነው ነገር ማራቅ ነው። እንደው አንዳንዶቻችሁ ጓደኞቻችሁን ትልቁበታላችሁ። እስቲ አውሬ ጀናጀን ይሆን እንዴ? ሴጣን እያላካችሁበት እኮ ነው። ሰው ተፈትኖ ይወድቃል። የሰው ልጅ ስጋ ነው የለበሰው። በፈተና ተፈትኖ ሲወድቅ ልትስቂበት ነው? ልትወነጅ ይሆን? አንቺ እኮ የጨዋታ ዋና እኮ ሞተር አንቀሳቃሽ ነሽ። አንቺ ነሽ እኮ ኦልሬዲ ጉዳዩን የቀመምሽው። ስለዚህ የአንቺም ኃላፊነት አለበት ማለት ነው። እሱ ቢስት እንኳን አንቺ በላክሽለት ነገር
አንቺ ሳትኖሪበት ራሱ ስቶ ካገኘሽው ኦኬ ለምን ሆነ የማለት መብታሽ። አንቺ ግን ራስሽ እንደዚህ አድርጉ እንደዚህ አውሪ ጅንጅኝ ውስጥ ብለሽ ወንድ ልጅ ነው ልከሽበት ስታበቂ ከዛ መናደድ የለብሽም። ራስሽ በራስሽ ጅራፍ ራስሽን የገረፍሽው። እንዲህ ለማድረግ እያሰባችሁ ያላችሁ ሰዎች ሴቶች ቅድም ያለ እረፉ። ልባችሁ ይሰበራል። ላይ ይንገራችሁ በቃ የምታዩት ነገር መጥፎ ነው የሚሆነው። ኢሞን ልጥለፈው ትላለች። ኢሞን ጠልፈሽ ብታየው ፋይናል የምታየው መጥፎ ነገር ነው። ራስሽ ላይ ሳት ትጋብዣለሽ። ስህተት ሰርቻለሁ ወይ? አዎ ስህተት ሰርተሻል። እንዳትደግሚ። በመሀላችሁ ክፍተት ተፈጥሯል። አንቺ ሀገር ቤት ስላልሆንሽ ያለሽው ተነጋግራችሁ ልትፈቱት አትችሉ። ስለዚህ ልታረጊ የምትችይው ስትሄጂ ነው የምትነጋገሩት። አሁን እንግዲህ በተሻለ መጠን ለማውራት ሞክር፣ ግን አንቺ ሩቅ ነው ያለሽው። ሰው ሀገር ጥለሽው ሄደሽ ቺት ቢያደርግ ቺት አረገብኝ እኮ ብለሽ መጠየቅ ትችያለሽ። ቺት በማድረጉ ግን አሁን እግዚአብሔር እንደው ቢጠይቅሽ አንቺ የት ነበርሽ እሱ እንዲህ ሲያደርግ የሚል ጥያቄ ትጠይቂያለሽ። የለሽም አጠገቡ። ባልና ሚስት አንድ ላይ መኖር ኑሩ ነው የተባሉት በአንድ ቤት ውስጥ። አንቺ ሌላ ሀገር እሱ ሌላ ሀገር። ስለዚህ ለፈተና ዳርገሹ እያለ እሱ አጥፍቷል እኮ ስህተት ነው። የአንቺም ኃላፊነት አለበት። ስለዚህ አሁን እንግዲህ እጄን በእጅ የበላው አይነት ነገር ነው። አሁን ተረጋጊና ስራሽን ሰርተሽ ወደ ሀገርሽ ቶሎ ሄደሽ እዛ የምትነጋገሩትን ነገር ተነጋገሩ። አሁን ላያናግርሽ ይችላል። ሌላ ችግር መፍጠር የማትፈችውን ተነጋግረሽ የማትፈችውን ችግር የበለጠ እሳት ነው እንትን የምትይው። ስለዚህ እሱ ስህተት ሰርቷል፣ ምንም ጥያቄ ነው። ሁሌ ያደርገዋል። አሁንም እያደረገው። እኔ ከስንት ሴቶች ጋር ተገናኝቷል። በጣም ብዙ ሴቶች ጋር እንዲህ አይነቱ ሰው ደግሞ በሽታ ነው የሚያመጣብሽ። በሰበብ በአስባቡ አውቀሻል፣ ግን ዞሮ ዞሮ እኔ እየነገርኩሽ ስህተት ነው ያልኩሽ። አንቺ መፈተን አልነበረብሽም። እሱ ይሆንሻል አይሆንሽም እንግዲህ እሱ መልሱ ለአንቺ ይቀምጥ። መልሱ ግልጽ ይመስለኛል። እኛ መንገር ያለብን አይመስለኝም። ተግባባ? አዎ ተግባብተናል። ደግሞ አንድ ነገር እኔ ወደዚህ ሀገር ስመጣ አካውንት ምናምን አላወጣውም። እሱን አምኜ ነበር የመጣሁት እሱ እንደማደርግ ምናምን ነገር። ከዛ በኋላ እስካሁን ድረስ ያለውን በእጄ እዚህ የያዝኩኝ። አንድ ጊዜ ይሄን ሴትዮዋ ይሄን ብር ከየት ነው ያመጣሽው ብላ ብትወስድብኝ የምለው ነገርም ስጋት ሆኖብኝ ነው ያለው። የት ነሽ? ጨንቆኛል። የት ነው የምትኖሪው? ሳውዲ። ለምን ትይዝሻለች? የሰራሽዋ እንዴ? አዎ ግን ለእኔ ቢሮ ነው የሚከፍልልኝ። እኔ ደግሞ በኢቴሜ ያወጣው በእጄ ነው የሚይዘው። በዚህ በቦርሳዬ ነው የሚይዘው። አካውንት የለኝም እኔ አላወጣሁትም። ስመጣ እሱን አምኜ ነው የመጣሁት እኮ። ገንዘቡን ቢይዘው ማዳሜ ብትወስድብኝ የሚል ስጋት ነው ያለብሽ? ከኢቴሜ ኢቴም ላይ ብዙ ሆኖ ከተቀመጠ ይወስዱታል ስለሚሉ እኔ ደግሞ ከኢቴሜ እያወጣው በሸንጣዬ በልብሴ ውስጥ ነው የሚይዘው። እኛ ደግሞ 1 ወር 2 ወር እየሰራን ወደ ሌላ ቤት ነው የምንሄደው። አይ ቲንክ አንድ ቤት ጥሩ ነው፣ አንድ ቤት መጥፎ ነው። ልብስ ምናምን ገልብጦ የሚፈትሹበት ቀን ምናምን ይኖራል። የዛን ቀን ደግሞ እንዳለ ቢወስዱብኝ ይሰምረው። ይሄ ነገርም ደግሞ ሁልጊዜ ጥያቄ ሆኖብኝ እንቅልፍ የሚያሳጠኝ ነገር ነው። ሁለት ደግሞ እዛ ቤተሰብ አለ። ለቤተሰቤ ልኬ ምናምን አስቀምጣለሁ እንዳለ በዚህ ሰዓት ሰው አይታመንም። ለዛ ብዬ ግራ ገባኝ። ቆይ የምን ኤቲኤም ነው? ኤቲኤም ያልሽ የምን ኤቲኤም አለሽ? ኤቲኤም አለን እኮ። አዎ ኤቲኤም አለን። አካውንት ነው ቢሮ በኤቲኤማችን ነው የሚከቱት። ከዛ ደግሞ እኛ ከኤቲኤማችን ነው የምናወጣው እኮ። ባንክ አካውንት ነው ማለት ነው? አዎ እንደ ባንክ አካውንት ነው። በስ ለእኛ ኤቲኤም ብቻ ነው የሰጡን። ኤቲኤም እና እቃማ ብቻ ነው የሰጡን። ግን አንዳንድ ልጆች ከዛ ውስጥ አታስቀምጪ፣ አንዳንድ ያስገብተናል ብሎም ወደኋላ ቢሮዎቹ ያወጣሉ ምናምን ስሉኝ እሺ ብዬ እያወጣሁ ነው። ኤቲኤሙ በአንቺ ስም አይደለ እንዴ? በእኔ ስም ነው፣ ግን የሚጨምረው ቢሮ እኮ ነው። ሳይጨምሩም ይተዋሉ። አሁን አንዳንዴ ለእኛ ሜሴጅ አይገባል። እኩል ካወራን እኮ አንደማመጥ። ምስቲ አዳምጪኝ እንዴ። ኤቲኤም ካርድ ሰው የሚኖረው በራሱ ስም የወጣ ሲሆን ገብቶሻል። በራሱ ለምሳሌ ባንክ ሄደው አካውንት ያወጡልሽ እና
በአንቺ ስም ኤቲኤም ካርድ ይኖርሻል። ስለዚህ ያንን ኮድ አንቺ ብቻ ነሽ የምታውቂው። ሰዎች ማስገባት እንጂ የሚችሉት ማስወጣት አይችሉም ከአንቺ አካውንት። ገብቶሻል? እንግዲህ ኤቲኤም የአንቺን ኤቲኤም በአንድ ጊዜ 2-3 ሰው ሊጠቀሙ አይችልም እስከሚገባኝ ድረስ። አሁን ባንክ ነው አይደለም የሚለው እንግዲህ አሰራሩን አላውቅም። ኤኒዌይስ እዚህ ነገር ውስጥ ያላችሁ ሰዎች ካላችሁ እዛ ውስጥ ብታስቀምጠው ችግር ከሌለው ነገሯት። እናንተ የምታረጉት የምትጠቀሙት ሲስተም ካለ ግን እኔ አሁን ሳውዲ ውስጥ አንቺ ህጋዊ የሆነች ከሆነ እየሰራሽ ያለሽው እዛው አገር ባንክ አካውንት መክፈት የምችልበት ሁኔታ ካለ ክፈቱልኝ ብትያቸው ጥሩ ነው። አለበለዚያ ይሄ ሰውዬ ሴቶችን የሚያግበሰብስ ወንድ ነው አብሮሽ ያለ። ገንዘቡን በላክሽለት ቁጥር ገንዘቡን እያወጣ በየክለቡና በየዳንስ ቤቱ እየጠጣበት እየጨፈረበት፣ አንቺ እዚህ መከራሽን በልተሽ ያገኘሽውን ገንዘብ ወይ ከገንዘብሽ አትሆኝም ወይ ከእሱ አትሆኝም፣ መጨረሻ ታብጃለሽ። ስለዚህ አሁን ገንዘቡን ያዥውና መላ ፈልጊለት። እንዳልኩሽ እዛ ሀገር ላይ አካውንት ካለሽ አካውንት ለመክፈት የምትኖርበት ሀገር ላይ ከቻልሽ፣ ካልሆነ ወይ ወርቅ እየገዛሽ ለማስቀመጥ መሞከር። ግን ዞሮ ዞሮ እንደ አንቺ እዛው ሀገር የሚኖሩ እህቶችሽን አማክሪያቸው። እንዴት ነው እየኖሩ ያሉት? ገንዘባቸው እንዴት ነው እያስቀመጡ ያሉት የሚለው እዚህ ብትሆኚ አንዳንድ ነገሮችን ልነግርሽ ይችላሉ። እዛ ያለው ነገር አላውቅም። ስለዚህ እዛ የሚኖሩ ሰዎችን ጠይቂያቸው። እንዴት ነው ሌሎቹ ሲስተም ይኖራቸዋል። ሀገር ቤት እየላኩ ገንዘባቸው እንዳይበላባቸው ምንድን ነው እያደረጉ ያሉት የሚለው። እሺ ቀስ ብለሽ ምንም የሚያስቸኩል ነገር እሺ። ጥያቄ ስለሆነብኝ ነው። ብዙ ልጆችን ጠይቄያለሁ እዚህ ቢሮ ሲሄድ ጊዜ፣ ግን ልጆቹ አካውንት ውስጥ ማስቀመጥ ጥሩ አይደለም። አሁን ለእኛ ሜሴጅ አይገባም ብር ሲገባ ማለት ነው። ነገሯት በውስጥ መስመር እንዴት እያደረጋችሁ ነው እናንተ ኤክስፒሪየንሳችሁ? እና እዚህ ጋር አሁን ለእኛ ብር ሲገባ ሜሴጅ ድሮ ይገባልን ነበር። አሁን ሜሴጅ አይገባም። ሜሴጅ ስለማይገባ ብር እንደገባና እንዳልገባ የምናውቀው ኤቲኤማችን ወስደን ብራችን ስናወጣ ብቻ ነው። ለዛ እኔ አሁን ብር ሜሴጁን ሳላይ ዝም ብዬ ቁጭ ብዬ ብር አለ ብዬ ሲሄድ ባይኖር ገፍቶልሽ ነበረ ነው እንጂ የሚሉት አውጥተሽ ተጠቅመሻል ነው የሚሉት። እንደዛ ይላሉ ምናምን ስላሉ ነው እኔ አውጥቼ በራሴ እያዝኩ ያለሁት። አይችሉም። ገብቶልሽ ነበር እኮ እያንዳንዱ ትራንዛክሽን እኮ ለሀገር ህግ ያለበት ሀገር እኮ ነው ያለሽ። የእኔ እናት በዚህ መጠን ሰው ጅል አያረግሽ። ገብቶልሽ ነበር ምን ማለት ነው? ሰው ገንዘብ ሲያስገባና ሲያስወጣ እኮ ሲስተም ላይ እኮ ይታያል። አስገብተውልሽ ሳያስገቡ አስገባን ካሉ ሲስተም ላይ ማን በቃ ካልገባ አልገባም። እሺ ይህን ያህል አትፍሪ። እሺ ከወጥ ካልሆንሽ ድረስ ህግ እስካልጣስሽ ድረስ አትፍሪ። እሺ ወይ ትዳር ወይ ትዳር ወይ ትዳር። ኢሞ የመጥለፍ ሀሳብ ያላችሁ ሰዎች አላችሁ እዚህ ውስጥ? እኔ ግን ኢሞ የምትጠልፉ ሴቶች ማለት ነው ኢሞ ካምፓኒ ውስጥ የሚሰራ ዘመድ አላችሁ ወይስ ለሴቶቹ ያዳላል? ኢሞ ራሱ እንዴት እንደሚጠልፉ ግራ ነው። ሁሉም ሰው ሁሉ እንዴት ተመሳሳይ ወይስ ወንዱ ጅል ሆኗል? ኮድ ስልክ ውስጥ ገብቷል እስኪላክል ሲባል እንዴት ይልካል ሰው? በዚህ ወንድ ልጅ እስቲ ያው ሴት ልጅ ስማርት ነች ያው በተፈጥሮ ይባላል። በዚህ መጠን ግን ጅል ነን እንዴ ወንዶቹ? ስልክ ላይ ኮድ ገብቶልሃል እና እስቲ አንዴ ላክልኝ የኔ ኮድ ነው ማለት ኮድ ከገባልኝ ስልክ ላይ በመሰረቱ ፕራይቬት እኮ ነው። ለምን ሌላ ሰው ሰጠው? በእኔ ስልክ የሚገባ ኮድ የኔ ብቻ ነው። ለማንም ልሰጠውም አልችልም። ከአቅም ከአይምሮ የበላይ የሆነ ጉዳይ ቢኖር ይሄ። ለማንኛውም ይኸው ኮይን አስቀምጬላችኋለሁ። ሳጥን አለ እዚህ ውስጥ። ከሳጥን ውስጥ ኮይን መውሰድ ትችላላችሁ። ከ3 ደቂቃ በኋላ ይሰጣችኋል። ግን ብዙ ታብ ላረገ ሰው የሚሰጠው እሺ እየሰጠን አይደለም የምትሉኝ፣ ያው ብዙ ታብ እያደረጋችሁ ስላልሆነ ነው። ይህን 3 ደቂቃ ታብ አድርጉና ከዛ ከሳጥን ውስጥ ነኩት ይሰጣችኋል። ከሳጥን ውስጥ ወስዳችሁ ከላይ ከስሜ ጎን ያለውን ልብ ቅርጽ ምልክት እየነካችሁ ሜምበራችሁን አድሱ ወይም ሜምበር ሆኑ ማለት ነው።
እሺ ከስለላ ስንወጣ እኔ ሲንግልነት ይለምልም የምንለው ሲንግሎች በምክንያት ሰላ የለብን ምን የለብን ህዝቡ ይሰላል። ሄሎ ህዝቡ ስለላ ላይ ነው ያለው። ወንድ ልጅ እኔ ልምከርህ፣ ፍቅረኛ ካለ ወይ ሚስት ካለች በቃ አታጭበርብር፣ አትዋሽ፣ የእውነት ኑር። ትሰልልሃለች፣ አትተኛለህም። 50 ዓመት አብራችሁ በትዳር ብትኖሩ 50ውንም ዓመት በሙሉ ስለላ ላይ ነው ጓድ። ስለላ በተፈጥሮ ነው መቃለቅ። ሴቶቹ ይሰልላሉ እና ደግሞ ምን እንደምታደርግ ደግሞ ታውቃለች። አውቀው ዝም ሊሉ ይችላሉ፣ ወይም አውቀው ነው ዝም የሚሏችሁ። አሁን እንደ እኔ ወይ እንደኛ ሲንግል ኮንክ ማንም አይጨንቅም። የፈለግከውን ነገር ብታደርግ ለምን በጭንቅላት ጣራ ላይ አትተከልም? ማምን ያገባዋል? ተሰለል ካልተሰለል ለውጥ አያመጣም። ህይወትህ ውስጥ ግን ሰው ካለ ሴት ልጅ አርፋ ትተኛለህ። በቃ በጠቃላይ አረማመድህ ይጠናል፣ አለባበስ ይጠናል፣ ይሰለላል። ገብቷል? መንፈሶቹ ላይ ሊላኩ ይችላሉ። ቼክ አርጉት ተብሎ ቢቻል ትክክለኛው መፍትሄ ለዚህ ምንድን ነው? በቃ እውነተኛ ሰው ሆኖ መገኘት ነው። አለቀ። ከጀርባ ምንም ነገር አለማድረግ። ሪል ታማኝ ሰው ሆነ ከተገኘ ሰለለች አልሰለለች ጉዳይ አይደለም። ምን ታመጣለች? የፈለገችውን ብትሰልል የምታገኘው ነገር የለም። ከዋሽ ግን አዳር ውስጥ ሄሎ አሌክስ፣ እንዴት ነህ? እግዚአብሔር ይመስገን። እንኳን ደህና መጣ። እንኳን ደህና ቆየ። አመሰግናለሁ ስላስገባኝ። ማለት እኔ በጣም ብዙ ጊዜ ነው የምከታተል እና በጣም ደስ የሚል አይዲያ ነው። ደስ ይላል። ልጆች ለሴቶች በተለይ ሞር ኢምፖርታንት ነው ብዬ ነው እንትምረው እና እግዚአብሔር ይባርክ ብዬ ነው እና ብዙ ጊዜ የማይሆናቸውን ነገር ነው ስትነግራቸው። አንድ አስተያየት ነው ይዤ የመጣው እኔ። የማይሆናቸውን በጣም ብዙ ነገር እየነገርካቸው ነው፣ ግን የሚሆናቸውንም በዛው እግራቸው ደስ የሚለኝ ይመስለኛል፣ እንደኔ ማለት ነው። ምን አይነት ሰው ገብቶሃል ማለት እንደዛ አይነት ገንዘብ የተቀበለ ላይክ ብዙ ነገሮች ያደረገ ሰው በእናንተ በዚህ እድሜያችሁም አታግቡ እያልካቸው ነው። ግን ማግባት ያለባቸው መቼ እንደሆነ የሚሆናቸው ሰው ደግሞ ምን አይነት ሰው እንደሆነም በዛው ልክ ብትነግራቸው፣ ይሄ እኔ የራሴ አስተያየት ነው። እሺ፣ እንደ አስተያየት እቀበላለሁ። ተቀብያለሁ። አመሰግናለሁ። እሺ እሺ አሌክስ። ከወንዶች ጉዳይ አስተያየት ነው ጋይስ። ኮይን ውሰዱ ነው ከላይ ከስሜ ጎን ያለውን ልብ ቅርጽ ምልክት እየነካችሁ ሜምበር ሆኑ ወይም ሜምበራችሁን አድሱት። አንዳንድ ሰው ኮይኑን የት እንደሚወስዱ አይታወቅም። ያው እንግዲህ ያው ከተጠየቅኩኝ አለው ስለ ያው ምን አይነት ሰው ነው የሚሆነን እንግዲህ በተቃራኒው ገንዘብ አንቺ ይህን ግዢ፣ በዚህ ውጪ፣ በዚህ ውረጂ የሚል አይበጅም ከሆነ ይበጃል፣ በተቃራኒው ነው ማለት ነው። ያው ሁሉንም ካብራራን እኮ እድሜም አይበቃንም ብዬ ነው። ግን ይከበራል፣ ሁሉም ሰው አስተያየት ይከበራል። ወንድሜ ተቀብያለሁ። እሺ እሱ አሁን ትዳር ፈላጊ ይመስላል ሁኔታ አዝማሚ እንደዛ። ጤና ይስጥልኝ። ሄሎ፣ እንኳን ደህና መጣሽ። እንዴት ነህ? እግዚአብሔር ይመስገን። ምን ታዘዝ? እኔ ከምክር ፈልጌ ነበር፣ ግን በዛኛው አካውንቴ ፈልጌ ነበር። ሁሌ ግን አታስገባኝም። በጣም ፈልግሃለሁ። በአንድ አካውንት ገብቼ ማለት ነው። የሆነ ሀሳብ ላማክርህ። በዚህ ሰው ሊሰማኝ አልፈለኩም ነው፣ ብዙ የሚከታተለኝ ሰው ስላለ። እዚሁ ሆነሽ ያኛው አካውንት
እዚህ ያለ በዛኛ ልግባ። ከዛ ይህን እናስወጣዋለን። ትንሽ ጠብቀች። ኮይን ውሰዱ ከላይ ኮይን ተወስዶ ስላላለቀ ነው ሳጥኑ ያልጠፋው። ሁሉም ተወስዶ ሲያልቅ ሳጥኑ ይጠፋል ተብሎ ልመና ሌላ ቦታ ግን አለ። እንደዚሁ ካልወሰዳቸው ምናምን ምርፌ እናዘጋጅ እንዴ ለመውሰድ አስወሳጅ ኮሚቴ እናቋቋም። ወይ ሚዩት አድርገው ይነት አስወሳጅ ኮሚቴ እናቋቋም። አሁን እንዳለ ጠፋ ሁሉም ሰው ሲወስድ። አሁን ከላይ ከስሜ ጎን ያለውን በቅርጽ ምልክት እየነካችሁ ሜምበር ሆኑበት። እሺ ሜምበር ሆኑበት። እሺ የታለች? ምን ለመፈርታ ነው? እኔ ለምን ትፈራላችሁ? ሰው ምን ይለኛል? ፍርሃት ነው ይበሉ። ምንም ሰው የሚለውን አያጣም። የፈለገ ብታወሩም ባታወሩ ለሰው አትጨነቁ፣ ክፉ አታርጉ እንጂ ስለ ህይወታችሁ ለማውራት ወይ ስላለፋችሁበት ወይም ስለምታልፉበት ጉዳይ ምን ያመጣል? ከእግዚአብሔር ውጭ ህይወታችሁ ውስጥ ፈላጭ ቆራጭ የለም እኮ። ሰው ምን ይለኛል ብለው 1300 ሰው ፊት ቁጭ ላለሁ ለጥ ነው እንጂ ምለው በዚህ ሰዓት ሰው ማለት ያለበትን ይበል። ያ ምንም ችግር የለውም። ምንም የሚያመጣው ነገር የለም። እናንተ መጥፎ ነገር ብቻ አታርጉ። እሱ ነው ፖይንቱ። የት ነሽ? እሺ እሷ ገና እንትን ብላዩ ሰዓታችንን ገደል ነው። ሁሌ አታስገባኝም ማለችው። በስንት መከራ ገብታም የገባችውን እድሏን አበላሸችው። በዛኛው ልግባ በዚህኛው ልግባ እያለች ማለት ነው። ምንደረግ ሌላ ጊዜ አስተካክለሽ ነኝ። እሺ አይ ምንም መፍራት አያስፈልግም። ሰው የሚያወራው እውነት ከሆነ ውሸት ከሌለው ኮንፊደንስ ካለው ሄሎ አሌክስ መስከን ይሰማል? ይሰማል። እኔ ያለሁት መዳም ቤት ነበር። አሁን ተደብቄ ነው የማወራው። ያ በጣም ትጨውኛለች። ድምፅሽ እየታፈነ ተደብቄ ስለማወራ ኤርፎን ነው። አይ መዳም ነች። ያለሁበት ቦታ አልተመቸኝም ነበር። እሺ ሰው ነው የምጠብቀው። ሴትየዋ ደማቸው ከፍ ሲል አንቺ በአንቺ ተናድጄ ነው ይላሉ፣ ዝቅ ሲል በአንቺ ተናድጄ ነው ይሉኛሉ። እኔ መውጣት ፈልጌ ነበር አልፈልግም ብዬ ነገርኳቸው። 3 ወር ነው የሰራሁት። ነገ የምትጠየቂው አንቺ ነሽ የሆነ ነገር በሆኑ ያሉ ሴትየዋ በፍራቻ በጣም ተሰቃየሁ። ያመጣኝ ልጅ ና ውሰደኝ ብለው ነገ ዛሬ ያለኝ ቢሮ እየወሰደኝ አይደለም። ፖሊስ ጋር ደወልኩኝ። ደግሞ አረበኛ ብዙም አልችልም። 884 ደውዪ ያሉኝ። ብደውል አያነሱም። አሁን እኔ ልጥፋ ወይስ ቁጭ ብዬ ልጁ እስኪመጣ ልጠብቅ? ልጁ ደግሞ ቀጠሮ ብቻ ነው መጥቶ እየወሰደኝ አይደለም። ማን ነው ልጁ? ከቢሮ ያመጣኝ ለማለት ፈልጌ ነው። ምንድን ነው ችግሩ? በዋናነት ችግሩ እኔ አሁን ከቢሮ መጥቼ ያለሁበት ቤት ከገባሁ 3 ወር ሞላኝ። እሺ 2 ነው ነበር የሚሰሩት። 2ቱም ጠፉ። አንዷ እኔ እያለሁ ነው የጠፋችው። ለምንድን መጣችሁ ስል አረ ሴትዮዋ በጣም ኃይለኛ ናት፣ ነገ የሆነ ነገር ሆን እናንተን አለቃችሁ እያለች ስታስፈራራ ብዙ ልጆች ጠፍተዋሉ አለችኝና እሷም ጠፈች። እኔ ደግሞ ከእሷ ሰምቼ ቢሮ ብደውል አይወስዱኝም። ከዛ አሁን ሳይ ደማቸው ከፍ ሲል በአንቺ ምክንያት ነው ይለኛሉ፣ ዝቅ ሲል በአንቺ ምክንያት ነው እያሉኝ ያስፈራሩኛሉ። ሴትዮቷ እኔ ነገ እነዚህ ሰዎች የሆነ ነገር ያደርጉኛሉ፣ ወሰዱኝ አልፈልግም። የቢሮ ስደውል ደግሞ ቀጠሮ ብቻ ያበዛሉ፣ አይወስዱኝም። ፖሊስ ጋር ደወልኩኝ። 884 ደውዪ አሉ። ለምን እዛ ደውዪ አሉ? እኔ ቋንቋ አላውቅም። ታውቃለህ አረብኛ? አይዞሽ
ግን አሁን መጨናነቅ የለብሽም። ምክንያቱም አንቺ ሰው ተናድጄ ነው ብሎ ደሙ ከፍ ብሎ ተናድጄ ነው ብሎ ደሙ ዝቅ ብሎ የሆነ ነገር ቢሆን አንቺ ተጠያቂ አይደለሽ። አንቺ ነሽ አሁን ህግ እንኳን ባይጠይቅ ቤተሰቦች ምክንያቱም አንድ ሰው የጤና ችግር ኖሮበት ለምሳሌ ሰው እኮ በኑሮ ውስጥ ሊጋጭ ይችላል፣ ወይ ደግሞ ደስ የማይል ስሜት ውስጥ ሊገባ ይችላል። ትልቅ ሰው ናቸው። በጣም አርግቶ እሳቸውን ጠብቂ ተብዬ ነው የመጣሁት። እሺ እስቲ ሚዩት አድርጊ አንዴ። ያው እንድንደማመጥ ነው፣ ሀሳቡ እንዲገባሽ ነው። እሺ አሁን ለምሳሌ አንቺ እኔ የሆነ ነገር አልሽኝ እንበል፣ ወይ ደግሞ በአንቺ ተናደድኩ ልበል እና ደሜ ከፍ አለ፣ ከዛ ሞትኩ ልበል ለምሳሌ እና አንቺ ነሽ የገደልሽኝ ማለት ነው። የትኛው ህግ ነው? የሰማዩ ነው የምድሩ ነው እንደዚህ የሚዳኘው? ሰው መጥፋት የለብሽም፣ እሱ ህገ ወጥነት ነው። ህገ ወጥ ከሆንሽ አንቺ ነሽ እንደውም ተጠያቂ። ነገር ሰርቃን ጠፋሽ ሊሉ ይችላሉ። እንደውም ድንገት ስትጠፊ እዛ ቤት ውስጥ የሆነ ነገር ቢፈጠር ቀጥታ አንቺን ወንጀለኛ ለማድረግ ለእነሱ ይመቻቸዋል። አንደኛ ጠፍተሻል፣ ሰው ሰርቃን ጠፋች፣ ደብድባን ጠፋች፣ እንደዚህ ያደረገች፣ እዛ ሰው ህይወቱ ቢያልፍ የሆነ ሰው ድንገት በአጋጣሚ ሆነ አንቺ ከዛ ቤት ስጠፊ ገላ ጠፋች ይመጣል። ሰው አንቺ አንደኛ እዛው ሆነሽ ችግሩን ለመፍታት መሞከር፣ መረጋጋት አለብሽ። አንቺ ስሜቴ መሆን የለብሽ። ይሄ ደሜ ከፍ አለ ዝቅ አለ ኦኬ እሱን እናያለን ብለሽ አንቺ ከማንም ጋር አትነጋገሪ። ስራሽን ብቻ በአግባቡ ስትሪ የምትባይ ነው። ያንን አልፎ እዛ ነገር ውስጥ የሆነ ነገር ሀብትን ካደረገ አንቺ ተጠያቂ አትሆኝም። እንዲህ አይነት ህግ የለም። አንቺ ደብድበሹ የሆነ ሰው ወይ ነክተሹ ወይ የሆነ ነገር አድርገሽበት ምናምን ከተጎዳ አዎ እንዲ ተናድጄ ደሜ ከፍ አለ ወይ ወደኩኝ እና ሞትኩኝ የሆነ ነገር እና አንቺ ገዳይ ነሽ አይደለሽም። ያ ሰው በራሱ ውስጥ ያለው ወይ የጤና ችግር ሊሆን ይችላል ወይ ስሜታዊነት ሊሆን ይችላል። ያ ነገር ያደረገው እንደ ስጋት ይገባኛል ያለሽበት ስጋት። ግን አሁን ቀስ ብለሽ 884 ደውዪ ያሉሽ አይደል? እየሰራሽ ደውዪ። ዛሬ አልተነሳም አይደል? ነገ ደግሞ ደውዪ። ምክንያቱም ሁሌ አይደለም፣ አንዳንዴ ቢዚ ሊሆኑ ይችላሉ። ከዛ እንደገና ደውዪ ቀስ እያልሽ። ከዛ ልክ ሲያነሱልሽ ያለው ችግር ይሄ ነው፣ ቀስ ብዬ ቤት ብቀይር ደስ ይለኛል፣ ደስ የማይል ስሜት እየተሰማኝ ነው። መብትሽ ስለሆነ እኮ ነው ይሄን የምልሽ። ግን በአንዴ ሆት ሆነሽ ጥፊ በቃ ምናምን ስላሉሽ ብትጠፊ ታዳኙ አንቺ ነሽ እንደው። ስለዚህ የመጀመሪያው ነገር እኔ የምነግርሽ ነገር በጣም ኳስ በመሬት ተረጋጊ። ነገሮችን ቀስ በቀስ ለመፍታት አስቢ። እሺ እሺ አለሽ ማዳ ተደብቄ ነው እያወራሁ ያለሽው ስላለች ጠርተዋት ሄዳ ሄሎ መጥፋት ወንጀል ነው። እሺ ጋይስ እኔ ልንገራችሁ፣ ላስጠፋችሁ የሚሏችሁ ሰዎች ከጠፋችሁ በኋላ እነሱ አያተርፏችሁ፣ አይደርሱላችሁ፣ ውጭ አውጥተው ነው የሚጥሏችሁ። ገብቷችኋል? መጥፋት ወንጀል። ስትጠፉ ህገወጥ ነው የምትሆኑት። መብታችሁ ይገፈፋል። ሕክምና ላገኝ ብትሉ ሕክምና ማግኘት ከባድ ነው። ማንኛውም ማህበራዊ ነገር ላገኝ ብትሉ ማግኘት፣ ምክንያቱም የትም ቦታ ብትሄዱ አይዲ ነው የምትጠየቁት። መጀመሪያ ሆስፒታል እንኳን ክሊኒክ እንኳን ብትሄጂ የመጀመሪያው ነገር አይዲሽን ነው የሚጠይቁሽ። ስለዚህ ባለመጥፋት እዛው ሆናችሁ ችግሩን ለመፍታት መሞከር ጥሩ ነገር ነው ብዬ አስባለሁ። ከባድ ሁኔታ እንኳን ቢፈጠር እሺ የለችም ኤኒዌይስ ሰምታኛለች ብዬ ተስፋ አደርጋለሁ። ደሜ ከፍ ሲል በአንቺ ምክንያት ነው። አንድ ሰው ሙኝ አርጎ ነው የሚያያችሁ እኮ አንዳንዴ። እሺ ስትሉ እጅ ሊሆናችሁ ይመስላል። ይሰማል? እውነቴን እኮ ነው። አንዳንዴ መብታችሁን እንትን በሉሽ። እንዲህ ነው ሲባል አይ እንዲህ አይደለም ማለት አለብን። የተባልን ሁሉ እሺ ማለት የለብን። በጎች አይደለም ወይ እቃ አይደለም፣ ሰዎች አትሊስት ትንሽ ደቂቃ አስበን ኖ የምንላቸው ነገሮች ኖ ለፊት ካልተ ይሰማል።
ቅድ ነበር በዛኛ አካውንት ታስገባኝ እንትን ጠፋሽ ናት። የትኛው ነው በዛኛው? ሄሎ አይሰማም? ይሰማል። አሌክሴ በዛኛ አካውንት ታስገባኝ። የታለ ያኛው አካውንትሽ? ትግራይ የሚለው አሁን ያው አስገባኝ ብዬ ጽፌያለሁ እኮ። ወይስ የታለ? አሁን ያው አስገባኝ ብዬ ጽፌያለሁ እኮ። ወይስ ጻፊት የታለ? ይሁን ያው አስገባኝ ብዬ ጽፌያለሁ እኮ። አይዋ በቃ አላያችኋትም አሉ። እሺ ያኛው አላያችኋትም አሉ። እሺ ወይ አሌክሴ እንዴት ነህ? ደህና ነህ? ያንን ዝጊው። ለዚህ ሁሌ ስጽፍላት ታስገባኝም እና የሆነ ጥያቄ አሁን ጠይቄሃለሁ መልስ። እሺ እኔ ሳውዲ ነኝ ያለሁት። እኔ ሳውዲ ነኝ ያለሁት እና እንዳጋጣሚ ፍቅረኛ ነበረኝ። ፍቅረኛ ደግሞ ኢትዮጵያ ነው እና እንትን በሽማግሌ ቆይ እንዴት ተዋወቃችሁ? ትውቅታችን ቆይቷል ማለት ያው ድሮም እንታወቅ ነበር፣ ግን እንትን አልኩት ማለት አይሆንም ምናምን ብዬ ነው እንዳጋጣሚ አልተቀበልኩትም ነበርና እዚህ ከመጣሁ በኋላ ተቀበልኩት። እነዚህ ከተቀበልኩት በኋላ የሆነ ምንድን ነው የሚባል እንደ ሽንግልና ነው የሚባለው። ሽንግልና በቤተሰብ ተጨርሷል ማለት ነው። እና ልጁ እዚህ እንትን ነበረው ህይወት ነበረው ማለት ሌላ ህይወት ነበረው ከእኔ በፊት 3 ልጅ ምናምን አለው። እና ልጁ በጣም የስራ ሰው ነው ምናምን በቃ እኔ እንጃ ይመቸኛል። ለምን እንደሆነ ሴት ያው ሰው እድሜያችን እየበሰለ ሲሄድ አስተሳሰባችንም የተለየ ነው እና አይ ይሁን ምናምን ብዬ የተቀበልኩትና ቤተሰብ ያን ያህል ደስተኛ አልነበረም። ከዛ አይ ይሁን ምናምን ብዬ እንደዚህ እኔ ይሁን ስላልኳቸው በቃ ምናምን ብሎ ተቀበሉ። ከዛ ብዙ ሰው እየመጣ እንደዚህ ነው ማለት ሀብት አይተሽ ነው በቃ ብዙ ሰው እንትን ይለኛል ማለት ጭንቅላት የሚነካ ንግግር ይናገረኛል። እንዴት ይሆናል አንቺ እኮ ምንም እንዳያደረስሽም ገና ህፃን ነሽ፣ እንዴት አድርገሽ እዚህ ታገቢያለሽ ምናምን የሚል ሰው ብዙ ሰው ይናገረኛል። ቤተሰብ እንኳን ምንም አላለም። እኔ ይሁን ስላልኳቸው ምንም አልተናገረኝም። ግን በእኔ ያህል የሆነ ችግር አለው ወይ ማለት ከሱ ጋር ትዳር ካደረኩ በኋላ እንደዚህ ትሆኛለሽ፣ በኋላ እንደዚህ እንትን ይልሻል ምናምን ብዙ ሰው ማለት ብዙ በአስተሳሰቡ የተለያየ ሰው እንደዚህ ይለኛል። እና ከዛ እንዲህ ይሄ ነገር እውነታቸው እንዴ ማለት የዛ ሀገር አሁን ደግሞ እኔ ማለት እኔ ልቀጥብል እንኳን እሱ ነይ ነው የሚለኝ። ምክንያቱም እኔ አትስሪ ዝም ብለሽ ነይ ችግር የለውም እዚህ ያለ በቃ ማለት እኔ እንጃ የእግዚአብሔር ፈሪ ያለው ሰው ልጁ በጣም ጥሩ ነው። ግን ያው እንደዚህ ወደፊትስ የሆነ ችግር ይኖረዋል ወይ እንዴት ይመስልሃል? ማለት ከልጆች ጋር ልነካካ እችላለሁ ወይ እንዴት ነው? እስኪ የሆነ ነገር በል። እሱ ባለትዳር ነው አይደለም? እሱ ባለትዳር በፊት ነው ባለትዳር የነበረ እንጂ አሁን የለውም። ግን ከእሷ ጋር ተለያዩና ከዛ እንትን አለ ከኔ ጋር ቀጠልን ማለት ነው። ሲንግል ነው አሁን ሲንግል ነው። ድሮ ግን ከኔ በፊት ህይወት ነበረውና ልጆች ምናምን ነው። ያለፈው ችግር የለውም ቶፒኩ ከተዘጋ። ግን ምንድን ነው አሁን በዋናነት ችግሩ አልገባኝም። እሺ ተግባብታችኋል፣ ተዋዳችኋል አይደል? እንደዛማ እንዋደዳለን። ግን የሆነ ማለት ወደፊት ስታስበው ወደፊት ገብታል ማለት ወደፊት እኔ ምንም ገና ነኝ፣ የ23 ዓመት ነኝ።
እና እሱ ትንሽ በእድሜ ችግር የለውም ቢሆንም ግን ያ ነገር እንደዚህ ህይወት ስለነበረው የሆነ ጭቅጭቅ ሊመጣ ይችላል ወይ የሆነ በቃ የሆነ ነገር አለ አይደለም ማለት እኔ ደግሞ የምፈልገው ሰላም ነው። ምክንያቱ አልፈልግም እንደዚህ መጨቃጨቅ ምናምን ማለት ዋናው የሰው ልጅ ሰላም ነው እና ሰው ሲመክረኝ ሰው እንደዚህ ሲለኝ እንትን ይለኛል ማለት ብዙ ያወራኛል። ምንድን ነው ለምን እንደዛ አሰብሽ? ማለት ሰው እንደዛ ሲለኝ ሰው እንደዚህ ነው እንዴት አድርገሽ አንቺ ህፃን ነሽ እንዴት እንደዚህ ታደርጊያለሽ አንቺ ምንም አልደረስሽም ማለት ለምን ኩያሽ ወዴት ምናምን ወይስ ደህና ስለሆነ እንደዚህ አይተሽ ነው ወይ ምናምን ብዙ ሰው የራሱ ሀሳብ ሲነግረኝ ዝም ብዬ አልመልስም አልነገርም። ዝም ብዬ እንዴ ሰው እንደዚህ ሲለኝ እንዴ አንዳንዴ ስክላስ ምናምን አንዳንዴ ታስባለህ አይደል እንደሱ በአካል ታውቂዋለሽ? ከሱ ጋር በአካል ተገናኝታችሁ ታውቃላችሁ? አዎ የአንድ ሀገርንም ጎረቤት ነን፣ ያው ነን፣ ያው እንታወቃለን። አሁን ምን መሰለሽ እኔ ግራ ያጋባኝ ሰላም ከሆነ ሁሉ ነገር ተዋደዳችሁ ጥሩ ሰው ነው ብለሽኛል፣ ተግባብታችኋል፣ ያለፈ ህይወት አለው። ኦኬ አልፏል። እሱ እንግዲህ መዝገቡ ተዘግቷል። ይህንን ሰው ስላለሽ ብቻ እንደዚህ አይነት ውዥንብር የተፈጠረው አይምሮሽ ውስጥ የሰው ወሬ ነው። በሰው ወሬ ነው። አዎ ሰው እንደዚህ ሲለኝ ማለት ነው ማለት ሰው በቃ ያስፈራራኛል። እንዴት አድርገሽ አሁን እኔ ደግሞ ያው እያለቅኩ ነው ማለት እየጨረስኩ ስለሆነ ለመሄድ ሰርግ ለማድረግ ምናምን ስታስብ ብዙ ሰው ያውቃል እና ማለት ሰው እንደዚህ ሲለው እኔ እኮ ለራሱ አስቤ ነው እንደዚህ ነው እንዴት አድርገሽ እንደዚህ ታደርጊያለሽ እንደዚህ ነው በቃ ማለት የተሳሳተ መንገድ ነው የምትሄጂው በኋላ እንት እንደዚህ ያደርግሻል በኋላ እንደዚህ ያደርግሻል። እኔ እሱ ከሱ ምንም ክፉ አልወጣሁም እኔም ምንም አልተባባልንም። ግን ሰው እየመጣ እኔ ጋር ሰው እየመጣ እንደዚህ ይለኛል እና እንዲህ ይሄ ነገር ምንድን ነው ማለት ችግር አለው ወይ ብዬ ለራሴ እንትን አልኩት። እሺ ሚዩት አድርጊ። አሁን በዚህ ጉዳይ ብቻ ሳይሆን በሌላም ጉዳይ የሚጠቅምሽን ነገር ነው የምነግርሽ። ይህ መፍትሽ ነው ወይ ማግባት ወይ አለማግባት ያንቺ ህይወት። ሰው አለ ተብሎ ቤት አይፈረስም፣ ሰው አለ ተብሎ ቤት አይገነባም፣ ሰው አለ ተብሎ ልብስ አይቀየርም፣ ሰው አለ ተብሎ ምንም ነገር አትቀይሪ፣ ከለርሽን አትቀይሪ። እኔ 23 ዓመትሽ ነው፣ ገና ልጅ ነሽ። እሱ እውነት ትንሽ ብትታገሺ ጥሩ ነው ለማግባቱ። ምክንያቱም በ23 ዓመትሽ ብታገቢ ትዳሩን እንዴት መያዝ እንዳለብሽ ግራ ይገባሽ እና ወደ ፍቺ ነው የምትሄጂው። መቻቻል አይኖረውም። ትከሻሽ ሰፊ እንዲሆን ቢያንስ እንደው ሴት ልጅ ማቹርድ የምትሆንበት እድሜ 25 26 ምናምን እድሜ ላይ ስለሆነ እዛ ብትደርሺ ጥሩ ነው ለአንቺ ነው ብለሽ መጋባቱ አለም ፖይንቱ። አንቺ ካገባሽው ሰው ጋር ምን ያህል ዓመት አብረሽ ትኖሪያለሽ? መጋባቱማ ገና ጅማሮ እኮ 50 ዓመት አብረሽ የምትኖሩ ሰው መሆን አለበት። 50ኛ ዓመት የትዳር ከኖረን እድሜ ከሰጠን 50ኛ ዓመት የትዳር አንቨርሰሪያችን ብላችሁ ኬክ ስትቆርሱ ምናምን አይነት ነገር ላይፋችሁ እንደዛ ነው የሚያምረው። ግን አብዛኛው ሰው መጋባቱን ብቻ ነው የሚፈልገው። እንጋባ የሚለውን ፖይንት እንጋባ የሚለው ፖይንት ሲመጣ ያ ሰው ለትዳር ይሆናሉ። ቀጣይ 50 ዓመት ቀጣይ 20 ዓመት አብረኝ ሊጓዝ የሚችል ሰው ነው ወይ? አብረኝ ልትጓዝ የምትችል ሴት ነች ወይ? በቁንጅና ቆንጆ ልትሆን ይችላል። የሆነ የወደድኩላት ነገር እኮ ሊኖር ይችላል። ይህ ግን አስተሳሰቧ ላይ ችግር ሊኖር ይችላል። ባህሪዋ ላይ ሩቁን ዓመታት ሳይ እሷ አብረኝ ልትሄድ ትችላለች ብዬ መገምገም አለብኝ። ትዳር ነው፣ ዝም ብለሽ ዘለሽ ከብቶች አትወጪበት። ይህንን ሁሉ መጠቃለል አለበት፣ ማሰብ አለብሽ ማለት ነው። በስሜት ወይንም እንጋባ ስላሽ እንዳትጋቢ ማለት ነው። እኛ ሰው ሀገር ነው ያለሽው፣ ገና ሀገር ቤት ሄደሽ እሱን እንደገና መታወቅ አለብሽ። እሱ ብዙ ነገር እያሳለፈ ሊሆን ይችላል። ከሚስቱ ጋር ተጣልቻለሁ ተለያይቻለሁ ብሎሽ ያልተለያየ ሰው ሆኖ ሊገኝ ይችላል። ምሳሌ ነው የምነግርሽ ነው እያልኩሽ አይደለም። ዞሮ ዞሮ ተረጋጊ። አሁን ከሀገርሽ ስትገቢ የሚደርስ ጉዳይ ግን ወደፊት በሰው አትመሪ። የገዛውን በውድ ዋጋ የገዛውን በግ ውሻ ነው ብሎ ያስጣሉትን ሰውዬ ታሪክ ነግሬያቸዋለሁ። እንደሱ እንዳትሆኝ። የሚያውቁት ጓደኛቸው ነው እና በጣም ብዙ ጊዜ ብር አጠራቀመና በግ ይገዛል ለበዓል። ሙክት በግ ማለት መርጦ ያው እዛው ላቱ ይሄ ምናምን ብሎ በቃ አማርጦ በግ ይገዛል። በጉን ተሸክሞት ይመጣል። ከዛ ልክ ከሩቅ ሲመጣ ጓደኞቹ አዩትና አንተ ይህ ኬት አባቱ አምጥቶ ነው ይሄንን በግ ይገዛል? እናስጥለው አሉና አንደኛው
የቤቱ መግቢያ በር ጋር ቆመ። አንደኛው መሀል መንገድ ላይ፣ አንደኛው ጫፍ አስፓልት ላይ ቆሞ ጠበቀው። ከዛ ጫፍ አስፓልት ላይ ቆሞ የሚጠብቀው ጓደኛው ምን አለው ሲመጣ፣ አንተ ውሻ ተሸክመ ትዞራለህ? ምን አይነት ወራዳ ሰው! ኧረ አውርደው በእናትህ፣ ውሻ እንደ ተሸታለ ነገር ከነውሩ ያሉ ሰውየው አብዷል። ኧረ እኔ በግን የገዛሁት እብድ ነው እንዲህ ብሎ አልፎ ሄደ። መሀል መንገድ ላይ የሚጠብቀው ሰው ልክ ሲያገኘው፣ አንተ ምን ሆነ ነው ውሻ የተሸከምከው? እብድ ነህ እንዲህ አለው። ሰው ዛሬ አብዷል እንዲ? ኧረ እኔ በግ ነው የገዛሁት፣ በግን የተሸከምኩት፣ አብዳቸዋል እንዲህ ምናምን ብሎ ይሄዳል ማለት ነው። ልክ መግቢያ በሩ ጋር የሚጠብቀውም ሰውዬ ልክ እንደዚህ ጠበቀውና፣ ውይ ምን አይነት ዘመን ነው አንተ ውሻ ተሸክመ ትዞራለህ እንዴ? አረ ውሻውን ጣለው፣ ነገ ውሻ ነው የምትሸተው አለው። መትም እነዚህ ሰዎች በቃ እንግዲህ 3 ሰው በተከታታይ ካለኝ መትም ውሻ ነው ሄዶ ገንዳ ውስጥ ጥሎት በጉን ወደ ቤቱ ተመለሰ ይባላል። እንደዛ ነው የምትሆኛች በላይፍሽ ነው ብለሽ። አሁን ያልኩሽ የነገርሽኝ ሪሌሽንሽፕ ጉዳይ አይደለም ብለሽ በላይፍ